ማሻአላህ ዳጊ ወንድማችን ሆኗል። ባድና እስልምናን ተቀብሏል። እስከ ዛሬ ሲከራከር ሲጠይቅ እንደነበር ታውቃላችሁ። እዚህ ቤት ዳጊ ወንድማችን ከዚህ በኋላ ሙስሊም ወንድማችን ሆኗል። ማታ ሸሃዳ ይዟል። እስከ ዛሬ ሲጠይቅ ነበር፣ ሲከታተል ነበር። እውነትን አውቄያለሁና ከዚህ በኋላ እስላምን መቀበል እፈልጋለሁ ብሏል። ዳጊ ተአምር ሆኖባቸዋል። ኮሜንት ላይ አላማ እና እስልምናን ተቀብሏል። በጣም ደስ ያለኝ ምክንያቱም ሲጠይቅ የነበረ ልጅ ነው። እስከዛሬ በጣም ብዙ ቆይተዋል። እዚህ ቤት ታውቁታላችሁ። ይጠይቃል ምናምን ማን ነው በጣም በጠንካራ ሁኔታ ይከራከር ነበር። መጨረሻውን ግን እውነትን ተረዳ እና ሰዎች ሲጠይቁ የሆነ በቃ እንትን ሲሉ ምናምን መታገስ አለባችሁ። በተለይ የእውነትን የሚፈልጉ አይነት ሰዎች ያስታውቃሉ። ጥያቄ ያበዛል፣ ይጠይቃሉ። በስነ ስርዓት ነበር ሲጠይቅ የነበረው። ገብታችኋል አይደል? እንዲህ ተሳድቦ እንኳን የሚወጣ አይደለም። እኔ ብዙ ጊዜ ለዚያ ነው እንዲህ አይነት ሰዎች ከሆኑ በጥሩ ሁኔታ ማስተናገድ አለባችሁ። አይሳደብም። እውነትን የሚፈልግ ሰው ነብያትን አይሳደብም፣ የአምላክን አይሳደብም። እውነትን ያኔ ከመጣለት ያንን የሚቀበል ይሆናል። እና ለአላህ ምስጋና ይገባው። ዳጊ ወንድማችን ማታ ሸሃዳ ይዟል። ተክቢር በሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሰው ሲሰልም ጊዜ አላህ ተክቢር እያሉ በተክቢራ ሞቅ ያደርጉት ነበር። ይሄ ነው።